ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች። ዛሬ ደግሞ የእግዚአብሔርን ቃል እንከፋፈላለን። እንግዲህ ከሆሴ መጽሐፍ ወይም ደግሞ ከትንቢተ ሆሴ ስለ እግዚአብሔር ፍቅርና ደግሞ ስለ መንፈሳዊ ግልሙትና እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ የሆሴ መጽሐፍ ሁላችንም እንደምናውቀው ስለ እግዚአብሔር ፍቅር የሚናገር መጽሐፍ ነው። ሁለት ሰዎች ደግሞ አሉ በዛ ውስጥ ወይም ደግሞ ሁለት ካራክተሮች አሉ፣ ሆሴ እና ጎሜር። እግዚአብሔር እና ደግሞ እስራኤል ያላቸውን ኪዳን እና እስራኤል ደግሞ ከእግዚአብሔር የኮበለለችበትን መንገድ ያሳየናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ በትንቢተ ሆሴ ምዕራፍ 1 ላይ ሲናገር እንግዲህ እንደዚህ ይላል። በይሁዳ ነገስታት በኦዚያን በኢዮአታም በአካዝና በሕዝቅያስ ዘመን እንዲሁም በእስራኤል ንጉሥ በኢዮአስ ልጅ በኢዮርአም ዘመን ወደ ብኤሪ ልጅ ወደ ሆሴ የመጣው የእግዚአብሔር ቃል ይህ ነው ብሎ ይናገራል እና ቁጥር 2 ላይ ሲናገር እንደዚህ ይላል። እግዚአብሔር በሆሴ መናገር በጀመረ ጊዜ እግዚአብሔር ምድሪቱ ከእግዚአብሔር ተለይታ ታላቅ ምንዝርና እያደረገች ስለሆነ ሄደህ አመንዝራ ሴት አግባ፣ የምንዝርና ልጆችንም ለራስህ ውለድ አለው ብሎ ይናገራል። እንግዲህ በዚህ ክፍል ላይ ስንመለከት እስራኤላውያን ከእግዚአብሔር የሸሹበት ከእግዚአብሔር የኮበለሉበት ጊዜ ነበር። ባዕድ አምልኮችን የሚያደርጉበት ጊዜ ነበርና ከእግዚአብሔር ኮብልለው ከእግዚአብሔር ኪዳን ኮብልለው የሄዱበት ጊዜ ነበር። እግዚአብሔርም ደግሞ ለነቢዩ ሆሴ እንደዚህ ብሎ ይነግረዋል። የእግዚአብሔርን ስሜት ፊል እንዲያደርግ ሄደህ አመንዝራ ሴት አግባ ብሎ እግዚአብሔር ለሆሴ ሲነግረው እንመለከታለን። እንግዲህ እግዚአብሔር ምን አይነት ልብ እንዳለው እንመለከታለን ማለት ነው። ምክንያቱም እግዚአብሔር ከእስራኤል ጋር ኪዳን አለው እና እስራኤል ደግሞ ከእግዚአብሔር ተለይታ ሌሎች አማልክቶችን ስታመልክ እንመለከታለን። እነ ባኦሊምን ብዙ በውስጧ እርኩሰቶች፣ ብዙ አጸያፊ ነገሮችን ስታደርግ እንመለከታለን ከእግዚአብሔር ተለይታ ማለት ነው። እግዚአብሔርም ደግሞ ለሆሴ እንደዚህ ብሎ ይነግረዋል። ሄደህ አመንዝራ ሴት አግባ ብሎ ይነግረዋል። ምክንያቱም እግዚአብሔር ጋር የነበረውን ነገር ፊል እንዲያደርግ አንዳንድ ጊዜ በህይወትም የሚመጣ ነገር አለና ያንን ነገር እንዲያደርግ ለምሳሌ አሁን ስለሆነ ነገር በህይወቱ የደረሰበት ሰው ለሌላ ሰው ማዘን አይቸግረውም። ለምሳሌ አሁን ተቸግሮ ያየ ሰው በህይወቱ አቶ ብዙ መከራ ደርሶበት ያየ ሰው የሌላውን ሰው ነገር ለመረዳት ሌላውን ሰው ደግሞ ለመርዳት አይቸገርም። ምክንያቱም በህይወቱ ያንን ነገር ደርሶበት ስላየ ማለት ነው። እና ሆሴም ደግሞ የእግዚአብሔርን ነገር በህይወቱ ፊል ያደረገ ይመስላል እና እግዚአብሔርም ደግሞ ሄደህ አግባ፣ ጎሜርን ሄደህ አግባ ብሎ እግዚአብሔር ሲነግረው እንመለከታለን ማለት ነው። እንግዲህ እቺ ጎሜር የምትባለው ሴት አመንዝራ ሴት እንደሆነች እንመለከታለን። ጎሜር የምትባለው ደግሞ ከሆሴ መጽሐፍ በየትኛውም ቦታ ላይ አልተጠቀሰችልንም እና እቺ ጎሜር የምትባለው አመንዝራ ሴት ሆሴ ጻድቅ የነበረ ሰው የእግዚአብሔር ነብይ የነበረ ሰው ሄዶ እንዲያገባት እግዚአብሔር ሲልከው እንመለከተዋለን። እንግዲህ በጣም ከባድ ነው አመንዝራ ሴት ሄዶ ማግባት ማለት፣ ግን እግዚአብሔር እቺን ሴት ሄዶ እንዲያገባት ሲለው እንመለከታለን ማለት ነው። ከዛም በኋላ ደግሞ ሆሴ እቺን ሴት ካገባ በኋላ 3 ልጆች እንደወለደች እንመለከታለን። የመጀመሪያው ልጅ እንግዲህ ኢዝራኤል ነው። በዛ ውስጥም ደግሞ እግዚአብሔር ሊናገረው የፈለገ ነገር አለ። በእነዚህ በሁለት ካራክተሮች ውስጥ በሆሴና በጎሜር ውስጥ በእግዚአብሔርና ደግሞ በእስራኤል መካከል ያለውን ነገር ያመለክተናል እና እግዚአብሔር ሊናገረው የፈለገው ነገር አለ እና የመጀመሪያው ልጅ ስም ኢዝራኤል ብሎ ሲጠራ እንመለከታለን። ኢዝራኤል ማለት ደግሞ መበተን ማለት ነው። እንግዲህ በህዝቡ መካከል ስለሚመጣው ፍርድ ይናገራል። እንግዲህ ስለሚበተኑ ስለሚመጣው ምርኮ ይናገራል ማለት ነው። ሁለተኛው ደግሞ ሎሩሃማ ብሎ ሁለተኛውን ልጅ ስም ሲወጣላት እንመለከታለን። ሎሩሃማ ማለት ደግሞ ምህረት የለም፣ እግዚአብሔር የፍርድ አምላክ እንደሆነ እግዚአብሔር በእስራኤል ላይ እንደሚፈርድ እንመለከታለን ማለት ነው። ሌላው ደግሞ ሎአሚ ብሎ ይናገራል። ሎአሚ ማለት ደግሞ የኔ ያልሆነ ወይም ደግሞ የእግዚአብሔር ያልሆነ ከእግዚአብሔር የኮበለለ ህዝብ መሆኑን እንመለከታለን ማለት ነው። በስም ውስጥ ቢሆን እግዚአብሔር ሊናገረው የፈለገው ሜሴጅ ነበር፣ ሊናገረው የፈለገው መልእክት እንደነበር እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ሆሴ የነበረበት ዘመን እንግዲህ በኢዮርአባም ዘመን እንደነበረ እንመለከታለን ማለት ነው። ኢዮርአብ ደግሞ በጣም ዳግማዊ፣ ይሄ መጀመሪያው ኢዮርአብ ሳይሆን
ከሰለሞን በኋላ የነገሰው ኢዮርብዓም ሳይሆን ዳግማዊ ኢዮርብዓም የነበረበት ጊዜ እንደነበር እንመለከታለን ማለት ነው። እና እስራኤል በጣም የበለጠገችበት ጊዜ ነበር። በጣም ደግሞ በብዙ ነገር ሰክሰስ ላይ የነበረችበት ጊዜ ነበር። ግን በዛ ውስጥም ደግሞ ፖለቲካል የሆነ ተግዳሮት እንዳለባት በውስጧ እንመለከታለን ማለት ነው። እንግዲህ የአሦር መንግስት እስራኤል ላይ በብዛት ሲያደባባት እንደነበር በዛን ዘመን መካከል እንግዲህ እንመለከታለን። ቴልጌልቴልፌልሶር የሚባለው ሰውዬ መጥቶ እንግዲህ ግብር ሲያስገብራቸው እንመለከታለን ማለት ነው። ከዛም በኋላ ሰማርያን ከተማ ድጋሜ ደግሞ ከአሦር መጥቶ ሌላ ንጉስ ሲያፈርሳት እንመለከታለን ማለት ነው። እና ፖለቲካል ነውጥ የነበረበት ጊዜ ነው ይሄ ጊዜ ማለት ነው። ግን በዛ መካከል ደግሞ ህዝቡ የእስራኤላውያን ህዝብ ኃጢአት ሲሰራበት የነበረበት ጊዜ ነበር። ኃጢአቱ ደግሞ በህዝቡ መካከል የነበረበት ጊዜ እንደነበር እንመለከታለን ማለት ነው። የመጀመሪያው ነገር ካህናቶች ጋር ወይም ደግሞ የእግዚአብሔር አገልጋዮች የተባሉት ጋር ችግር ነበር። የእነዚህም ካህናት ደግሞ ሌዊ ነገድ ያልሆኑ ወይም ደግሞ ከእግዚአብሔር ኪዳን ውጭ የሆኑ ካህናት ወደ ቤተ መቅደስ ገብተው እንደነበረ እንመለከታለን ማለት ነው። ይሄ የሆነው እንግዲህ ህዝቡ ለሁለት ሲከፈል እንመለከታለን። ከሰሎሞን በኋላ እንግዲህ ኢዮራብ እንደነገሰ እናውቃለን። ኢዮራብ ደግሞ በሰራው ስራ እስራኤል ህዝብ ለሁለት ሲከፈል እንመለከታለን። ይሁዳና እስራኤል ተብሎ ለሁለት ሲከፈል እንመለከታለን። ይሄም የሆነበት ምክንያት እንግዲህ ግብር ትንሽ በዝቶብናል እና ይህንን ግብር ቀንስልን ብለው ሲነግሩት እሱ ደግሞ አባቴ ባለንጋ ገርፏቸዋል፣ እኔ ደግሞ በጊንጥ ገርፋችኋለሁ ብሎ ከአባቱ ይልቅ የከበደ መንግስት የከበደ ስርዓት እንደሚሆን ሲነግራቸው እንደደነገጡ ከዛም በኋላ እንግዲህ እስራኤል ለሁለት እንድትከፈል ትልቅ ምክንያት የሆነ ሰው እንደሆነ እንመለከታለን ማለት ነው። በዚህ መካከል እንግዲህ እግዚአብሔር አንድ ነብይ አስነስቶ ነበር። ይህም ነብይ እንግዲህ መሰዊያው ለሁለት ሲከፈል እንመለከታለን። ምክንያቱም ህዝቡ ለሁለት ተከፍሎ ነበር። የይሁዳ ህዝብ እንግዲህ በታች በኢየሩሳሌም ቀርቶ ነበር። ሌላው ደግሞ በላይ በሰማሪያ ዋና ከተማቸውን በሰማሪያ አድርገው ለሁለት ተከፍለው ሲኖሩ እንመለከታለን። ከዛ በኋላ እንግዲህ መቅደሱ ኢየሩሳሌም ስላለ ህዝቡ ወደ ኢየሩሳሌም ለመምጣት ሲሞክር ኢዮርብዓም በዛ መቅደስን እንደሰራ እና ከኪዳን ውጭ የሆኑ ካህናትን ወደዛ እንዳገባ እንመለከታለን ማለት ነው። በዚህ ምክንያት እንግዲህ እግዚአብሔር ነብይን እንደላከና ያም ወጣት ነብይ ደግሞ ትንቢት እንደተናገረ ከዛ በኋላ መሰዊያው እንደፈረሰ እንመለከታለን። ከዛ በኋላ ያ ትንቢትን የተናገረው ሰውዬ በሚመለስበት ጊዜ ሐሰተኛ ነብይ እንዳገኘውና በአንበሳ እንደተገደለ እንመለከታለን ማለት ነው። ስለዚህ በህዝቡ መካከል የነበረ ኃጢአት ነበረ። የመጀመሪያው ነገር በህዝቡ መካከል የነበረው ኃጢአት ህዝቡ ከእግዚአብሔር ኪዳን ውጭ መኖር ጀምሮ ነበር። ሌሎች አማልክትን ማምለክ የጀመረበት ጊዜ ነበር የእስራኤል ህዝብ ማለት ነው። በኪዳኑ ህዝብና በካህናቱ መካከል ደግሞ የነበረው ችግር ከኪዳኑ ውጭ የሆኑ ካህናት ገብተው እንደነበር፣ ህዝቡንም ደግሞ ተላላ ወይም ደግሞ ይሄ መጥፎ እግዚአብሔርን የማይፈራ እንደ ልቡ የሚሆን መረን የለቀቀ ትውልድ እንዲሆን እንዳደረጉት እንመለከታለን ማለት ነው። እና እንግዲህ የካህናት ችግር እንደነበረ እንመለከታለን። እነዚህ ካህናት ደግሞ ከሌዊ ዘር የሆኑ ካህናት አይደሉም። እንግዲህ እግዚአብሔር ኪዳን ሰጥቷቸዋል። እግዚአብሔር ደግሞ ክህነት ከሌዊ ዘር እንደሆነ እግዚአብሔር አስቀድሞ ነግሯቸዋል ማለት ነው። ግን ከሌላ ህዝብ የሆነ ካህናትን እንዳስገቡ እንመለከታለን ማለት ነው። እንግዲህ አንደኛ ነገሥት 12 ቁጥር 31 ላይ ሲናገር እንደዚህ ይላል፣ በኮረብቶችም ላይ መስገጃዎች ሰራ፣ ከሌዊ ልጆች ካይደሉ ከህዝብ ሁሉ ካህናትን አደረገ ብሎ ይናገራል። እንግዲህ ከሌዊ ዘር ያልሆኑ ካህናት እንደመጡ እንመለከታለን ማለት ነው። እንግዲህ ከሌዊ ዘር ያልሆኑ ካህናት መጥተው ህዝቡም ደግሞ መረን እንዲወጣ እግዚአብሔርን የማያመልክ እንደሆነ ትውልዱ መረን የወጣ ትውልድ ወይም ደግሞ የባከነ ትውልድ እንደሆነ እንመለከታለን ማለት ነው። ግን እግዚአብሔር ደግሞ ህዝቡ እንደዚህ ሆኖ ራሱ በእርግጥ እግዚአብሔር የሚፈርድ አምላክ ነው። እግዚአብሔር ደግሞ ባለብዙ ምሕረት አምላክ እንደሆነ እንመለከታለን ማለት ነው። እግዚአብሔር እንደዚህም ሆኖ ህዝቡን እንዳልተዋቸው እግዚአብሔር ደግሞ በመጨረሻው በምዕራፍ 14 ላይ ስለ እስራኤል መታደስ ይነግረናል ማለት ነው። እና እግዚአብሔር የፍቅር አምላክ ነው። ግን ደግሞ ከኪዳኑ ውጭ ወጥታ ነበር እስራኤል። እግዚአብሔርን ረስታ ነበር። ሌሎች የባዕድ አምልኮችን ማምለክ ጀምራ ነበር። ሌሎች አማልክቶችን ማምለክ ጀምራ ነበር። እነ ባኦሊምን፣ እነ አስታሮትን፣ ሌሎች
አማልክቶችን አስገብታ ማምለክ የጀመረችበት ጊዜ ነበር። ከእግዚአብሔር ርቃ የነበረችበት ጊዜ ነበር እና እግዚአብሔር ደግሞ ያንን ነገር ፊል እንዲያደርግ ለሆሴ ጎሜርን እንዲያገባ ጋለሞታይቱን ሴት እንዲያገባ የትእዛዝ ሲሰጠው እንመለከታለን ማለት ነው። ጎሜር ደግሞ አግብቷት ራሱ ተመልሳ ከጋብቻ ውጭ ወጥታ ልትመለስ አልቻለችም። በጋብቻ ውስጥም ብትሆን ወደ ሆሴ ልትመለስ አልቻለችም። በጋብቻ ውስጥ ሆኗ ራሷ ወደ ውሽሞቿ ስትሄድ እንመለከታለን። ከዛ በኋላ ደግሞ እንደገና በ15 ኦሮስ መስፈሪያ ሲገዛት እንደገና ደግሞ ገዝቶ ሲያመጣት ሆሴ እንመለከታለን ማለት ነው። እንግዲህ ኮብልላ ሄዳ ነበር። ከሆሴ ውጪ አመንዝራ ሆና ነበር። በሌሎቹ ሹሞች ተጠምዳ ነበር እና የእግዚአብሔርን ነገር በህይወት የተጋራ ወይም ደግሞ በህይወት የቀመሰ አይነት ሰው እንደሆነ እንመለከታለን ማለት ነው። ሆሴ የእግዚአብሔር ስም የተባረከ ይሁን። እንግዲህ በዚህ ክፍል ላይ ስንመለከት የጎሜር አለመታመንን እንመለከታለን ማለት ነው። እንግዲህ ጎሜር ለሆሴ እንዳልታመነችለት እንመለከታለን። እንዲሁም ደግሞ በሁለቱ ገጸ ባህሪዎች አድርጎ እግዚአብሔር እስራኤል ለእግዚአብሔር እንዳልታመነች እንመለከታለን። እግዚአብሔር እስራኤልን ይወዳት ነበር፣ የኪዳን ህዝብ ነበረች። ነገር ግን እስራኤል ለእግዚአብሔር ያልታመነች ህዝብ እንደነበረች እንመለከታለን ማለት ነው እና አለመታመንን ከዛ በኋላ ደግሞ እግዚአብሔር ቀጥቶ እንደገና ሲያድሳት እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ከምዕራፍ 1 እስከ 3 ላይ ስለ ጎሜር እና ስለ ሆሴ እንመለከታለን። የጎሜር አለመታመንን እንመለከታለን። ከዛ በኋላ ደግሞ የጎሜር መቀጣትን እንመለከታለን ማለት ነው። ከምዕራፍ 4 እስከ 13 ያለው ደግሞ የእስራኤል አለመታመንን፣ የእስራኤል መቀጣትን እንመለከታለን ማለት ነው። እስከ 13 ድረስ ያለውን ከምዕራፍ 4 እስከ 13 ድረስ ያለውን። ከዛ ምዕራፍ 14 ላይ ደግሞ እግዚአብሔር እስራኤልን እንዴት አድርጎ እንዳደሳት እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። ከምዕራፍ 1 እስከ 3 ስላልታመነች ሚስት እንመለከታለን። እንግዲህ ጎሜር ያልታመነች ሚስት ነበረች፣ ለባሏ ያልታመነች ሚስት። ሆሴ ቢያገባትም ከዛ በኋላ እንግዲህ በሆሴ ጋብቻ ውስጥም እንዳልቆየች ወደ ውሽሞቿ እንደሄደች ድጋሚ ደግሞ ሆሴ በ15 ኦሮስ መስፈሪያ ገዝቶ እንዳመጣት እንመለከታለን ማለት ነው እና የእግዚአብሔርን ሐሳብ የእግዚአብሔርን ስሜት ፊል ያደረገ ሰው ነው እና በህይወት የተጋባ ሰው ወይም ደግሞ በህይወት የእግዚአብሔርን ነገር ያገኘ ሰው እንደሆነ እንመለከታለን ማለት ነው። በህይወቱ ጭምር እግዚአብሔር ለእስራኤል ያለውን ነገር እሱ ደግሞ በህይወቱ እንዴት እንደደረሰበትና እንዴት በህይወቱ ያንን ነገር እንዳለፈ እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ያልታመነች ሚስትና እግዚአብሔር ደግሞ በሆሴ ህይወት ውስጥ አድርጎ የእስራኤልን አለመታመን ያልታመነ ህዝብ እንዳለ እንመለከታለን ማለት ነው። እንግዲህ በዚህ ዘመን የነበሩ ነገስታት ብዙዎቹ ተገድለው ነው የሞቱት፣ በዛን ዘመን የነበሩት ነገስታት ማለት ነው እና በውስጧ ፖለቲካዊ የሆነ ችግር አለ። ነገስታቶቹ ደግሞ እግዚአብሔርን መፍራት ትተዋል። ህዝቡ ደግሞ መረን የሆነ ትውልድ ሆኗል። እግዚአብሔር የሰጠውን ኪዳን ረስቷል። ከእግዚአብሔር ፍቃድ ውጭ ወጥቶ እንደ ልቡ እንዳሻው ሲሆን እንመለከታለን ማለት ነው። በዚህም ምክንያት ደግሞ እግዚአብሔር በህዝቡ ላይ እንዳዘነ እንመለከታለን እና መንፈሳዊ ግልሙትና በህዝቡ መካከል እንዳለ እንመለከታለን። መንፈሳዊ ግልሙትና ማለት እንግዲህ ሰው ከእግዚአብሔር ውጭ በህይወቱ ላይ ጣዖት የሆነበት ነገር ሲኖር ያ መንፈሳዊ ግልሙትና ይባላል። እንግዲህ እግዚአብሔርን የሚጋርድ ነገር ከእግዚአብሔር ውጭ ልቡ ላይ የነገሰበት ነገር ወይም ደግሞ ልቡ ላይ የተቀመጠበት ነገር ያ መንፈሳዊ ግልሙትና ሲሆን እንመለከታለን ማለት ነው። እግዚአብሔር ደግሞ እሱ ብቻ እንዲመለክ የሚፈልግ አምላክ ነው። እስራኤል ደግሞ ከእግዚአብሔር ኪዳን ውጭ ሄዳ ሌሎች አማልክቶችን ስታመልክ እንመለከታለን ማለት ነው። እንግዲህ በነገስታት መካከል የነበረ ኃጢአት ነበረ። እንግዲህ የመጀመሪያው ነገር ሰካራምነት ነው። በነገስታት መካከል የነበረው ኃጢአት እንግዲህ ምዕራፍ 7 ቁጥር 5 ላይ ሲናገር ህዝቡ ሰካራም እንደነበር፣ ስካር ደግሞ ወደ ተለያየ ነገር ያመራል እና ህዝቡ ሰካራም እንደነበር፣ ነገስታቶቹ ሰካራም እንደነበሩ እንመለከታለን ማለት ነው። ልክ እንደሆኑ መረን እንደሆኑ በወይን ብዛት ይሰክሩ እንደነበር እንመለከታለን ማለት ነው። በነገስታት መካከል የነበረው ኃጢአት። ሌላው ደግሞ ቁጦዎች ነበሩ። ቁጦዎች ደግሞ ሰይፍን የሚመዙ ብዙዎችን የሚገድሉ ቁጦዎች እንደነበሩ እንመለከታለን ማለት ነው እና በነገስታት መካከልም
በእግዚአብሔር ፊት የሚሰሩት ትልቅ ኃጢአት እንደነበር እንመለከታለን። ሌላው ደግሞ 9:15 ላይ ሲናገር አመፀኞች እንደነበሩ፣ ትክክለኛ ፍርድ የማይፈርዱ፣ እግዚአብሔርን መፍራት ያቆሙ፣ ጠማሞች የሆኑ፣ እግዚአብሔርን የማይፈሩ እንደሆኑ እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ጻድቃን በበዙ ቁጥር ከተማ ሰላም እንደምትሆን፣ ከተማ እየተረጋጋች እንደምትሆን መጽሐፍ ቅዱስ ራሱ ይናገራል። ግን ኃጢአተኞች ደግሞ በሚበዙ ቁጥር ከተማ ራሱ መረጋጋት እንደማይኖር፣ ለከተማ ለቅሶ፣ ለከተማ ምሬት፣ ለከተማ መጥፋትና መውደቅ ምክንያት እንደሚሆን እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ በካህናት መካከል ደግሞ ምን አይነት ኃጢአት ነበር? በነገስታት መካከል እንደዚህ አይነት ኃጢአት ነበር። በካህናት መካከል ደግሞ አንደኛ ነገሥት 12:31 ላይ እንደሚናገረው ከኪዳን ውጪ የነበሩ ካህናት ነበሩ በዚህ ቦታ ላይ የነበሩት። እንግዲህ ጥሪ የሌላቸው ካህናት ማለት ነው። ከጥሪ ውጪ የመጡ እንግዳ የሆኑ ካህናት ነበሩ። እግዚአብሔር ያልመረጣቸው ከሌዊ ነገድ ያልሆኑ ግን ከተለያየ ቦታ ተለቃቅመው የመጡ ካህናት በመቅደሱ እንደነበሩ እንመለከታለን ማለት ነው። እንግዲህ በዚህም ምክንያት ደግሞ ህዝቡ መረን እንዲሆን፣ ህዝቡ እንዳሻው እንዲሆን፣ የእግዚአብሔር መገኘት ደግሞ በህዝቡ መካከል እንደሌለ እንመለከታለን። ምክንያቱም ህዝቡ የፈለገውን ነገር አድርጎ ሰርቆ አመንዝሮ የፈለገውን ነገር አድርጎ ወደዛ ቦታ ሲመጣ ምንም የማይወቀስበት፣ ወደዛ ቦታ ሲመጣ ምንም ነገር የማይመስልበት፣ ህዝቡ መረን እንዲወጣ የካህናትም ችግር እንደነበረ፣ ጥሪ የሌላቸው ካህናት፣ በእግዚአብሔር ያልተጠሩ ካህናት፣ ኪዳን የሌላቸው ካህናት እንግዲህ ገብተው እንደነበረ እንመለከታለን ማለት ነው። አንደኛ ነገሥት 12:31 ላይ ይናገራል። የህዝቡን መረን መለቀቅ ደግሞ ምዕራፍ 4 ቁጥር 9 ላይ ይናገራል። ህዝቡ መረን እንደወጣ፣ ህዝቡ እንዳሻው እንደሚመላለስ፣ ህዝቡ በቃ ደስ ያሰኘውን ነገር እንደሚያደርግና ከእግዚአብሔር ኪዳን ውጭ እንደሄዱ፣ ለእግዚአብሔር ያልታመነ ህዝብ እንደሆነ እንመለከታለን ማለት ነው። በእግዚአብሔር ላይ እንዳመነዘሩበት፣ ምክንያቱም እግዚአብሔርን ማምለክ ትተዋል፣ ከእግዚአብሔር ኮብልለዋል። ይህንን ነገር እንመለከታለን ማለት ነው በህዝቡ መካከል። ሌላው ደግሞ ነፍሰ ገዳዮች ነበሩ ይላል። ካህናቶች ነፍሰ ገዳዮች እንደነበሩ እንመለከታለን። ምዕራፍ 6 ቁጥር 9 ላይ እንደዚህ ይላል፣ ለሰውም እንደሚያደቡ ወንበዴዎች እንዲሁ የካህናት ወገኖች በሴኬም መንገድ ላይ ይገድላሉ፣ ሴሰኝነትንም ያደርጋሉ ብሎ ይናገራል ማለት ነው። እንግዲህ እነዚህ ሰዎች ካህናት ናቸው፣ ግን አጸያፊ ተግባርን ይፈጽሙ ነበር። ሰውን ይገድሉ ነበር። ነፍሰ ገዳዮች ነበሩ፣ ሴሰኞች ነበሩ፣ እግዚአብሔርን የማይፈሩ እንደነበሩ እንመለከታለን። በዚህም ምክንያት ህዝቡ መረን የወጣ እንደሆነ እንመለከታለን ማለት ነው። ለሰውም እንደሚያደቡ ወንበዴዎች እንዲሁ የካህናት ወገኖች በሴኬም መንገድ ላይ ይገድላሉ፣ ሴሰኝነትንም ያደርጋሉ። በእስራኤል ቤት የሚያስፈራውን ነገር አይቻለሁ፣ በዛም በኤፍሬም ውስጥ ግልሙትና ተገኘ፣ እስራኤልም ረክሷል ብሎ ይናገራል። እንግዲህ እነዚህ ከካህናት ወገን የሆኑ ካህናት የሆኑ ነፍሰ ገዳዮች ናቸው፣ ሴሰኞች እንደሆኑ፣ እግዚአብሔር የማይወደውን ነገር ያደርጉ እንደነበረ፣ ህዝቡም ደግሞ ከዚህ የተነሳ መረን የወጣ እንደሆነ እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ አገልጋይ ሲባል ወይም ደግሞ ካህናቶች እግዚአብሔርን የሚያገለግሉ የተቀደሱ ሊሆኑ ያስፈልጋል። ሌላው ደግሞ በትክክለኛ መንገድ የሚሄዱ፣ ህዝቡን የሚመልሱ፣ ለህዝቡ እውነተኛውንና ቀጥተኛውን ነገር የሚያስተምሩ ሊሆኑ ያስፈልጋል። ግን እነዚህ ካህናት ህዝቡን ከመመለስና ለህዝቡ ቀጥተኛውን ትምህርት ከማስተማር ይልቅ እነሱ ራሱ በኃጢአት ውስጥ ገብተው ሲጨመላለቁ እንመለከታቸዋለን ማለት ነው። ስለዚህ ጎሜር አመንዝራ እንደነበረች እንደዚሁ እስራኤልም ደግሞ በእግዚአብሔር ላይ እንዳመነዘረች ይናገራል። እንደውም እግዚአብሔር ሲናገር ምን ይላል? ከእንግዲህ በኋላ ባሌ ትይኛለሽ ባኦሌ አትይኝም ብሎ ይናገራል። እንግዲህ ባኦሌ ማለት ጣዖት ነው። ባሌ ደግሞ እግዚአብሔር ለእስራኤል እንደ ባል የሚንከባከባት እንደሆነ፣ የሚመራት እንደሆነ፣ ጌታዋ አምላኳ እሱ እንደሆነ ይነግራታል ማለት ነው። አሁን ግን በመካከሏ ትልቅ ኃጢአት እንዳለ፣ ከእግዚአብሔር ፊት እንደሄደች፣ ሌሎቹ ሽሞችን ተከትላ እንደሄደች፣ እነ ባኦል እነ አስታሮትን ተከትላ እንደሄደች እንመለከታለን ማለት ነው። እና እንግዲህ በእስራኤል መካከል የነበረው ኃጢአት ይሄ ነው። ይህ እንግዲህ መንፈሳዊ ግልሙትና እንለዋለን። ሰው ከእግዚአብሔር የበለጠበት ያ ጉዳይ ወደኛ ህይወት አምጥተን ስንመለከተው ከእግዚአብሔር ይልቅ በህይወታችን ላይ የነገሰብን ያ ጉዳይ
ጣዖት የሆነብን ያ ጉዳይ መንፈሳዊ ጉልሙትና ብለን እንጠራዋለን። ምክንያቱም ወደ እግዚአብሔር የማያቀርበን ከሆነ፣ ከእግዚአብሔር ክብር የሚያሸሸን ከሆነ፣ ከእግዚአብሔር ይልቅ ሌሎች ነገሮች ፍላጎታችን ወደዛ የሚያዘነብል ከሆነ በመካከል ጣዖት ሆኖ የገባ ነገር አለ። በመካከላችን ኃጢአት የሆነብን ነገር አለ። በመካከላችን የገባ ነገር አለ እና ያ ደግሞ መንፈሳዊ ግልሙትና ነው። ከእግዚአብሔር ጋር ህብረት እንዳናደርግ፣ ከእግዚአብሔር ጋር እንዳንገናኝ የሚያደርገን ነገር ወደ ህይወታችን ሲገባ እንግዲህ ቸልተኛ እየሆንን ቀስ በቀስ የእግዚአብሔርን ቃል እየተውን መንገዳችንን እያዘነበልን እንደምንሄድ እንመለከታለን ማለት ነው። ስለዚህ ወደኛ ህይወት አምጥተን ስንመለከተው ጣዖት የሆነብን ነገር ምንድን ነው? ከእግዚአብሔር ይልቅ ሌላን ነገር እንድንፈልግ ያደረገን የተለያዩ ጣዖቶች ሊኖሩ ይችላሉ። ለምሳሌ አሁን ስራ ሊሆን ይችላል ጣዖት የሚሆንብን። ከእግዚአብሔር ይልቅ ህይወታችን ላይ ስራ ብቻ ሲነግስብን ያ ነገር ጣዖት ሊሆንብን ይችላል። ሌላው ደግሞ መዝናናት ሊሆን ይችላል። ከመጠን ያለፈ መዝናናት እግዚአብሔርን እንድንረሳ የሚያደርገን፣ እግዚአብሔርን እንዳንፈልግ የሚያደርገን፣ ከእግዚአብሔር ይልቅ ሌሎች ነገሮችን እንድንፈልግ የሚያደርገን ያ ነገር በህይወታችን ጣዖት የሆነብን ያ ጉዳይ ከእግዚአብሔር ይልቅ ሌሎች ነገሮችን እንድንመርጥ የሚያደርገን፣ ሌሎች ነገሮችን የስጋዊ ነገርን እንድናስተናግድ የሚያደርገን ያ ጉዳይ ጣዖት ሊሆንብን ይችላል። ይሄ ጣዖት ደግሞ መንፈሳዊ ግልሙትናን ሲያመጣ እንመለከታለን ማለት ነው። እንግዲህ እግዚአብሔር በዘመናት መካከል እሱ ብቻ እንዲመለክ የሚፈልግ አምላክ ነው እግዚአብሔር ማለት ነው እና ከእግዚአብሔር ውጭ ሌላ ነገር በልባችን ላይ ሲነግስና አካሄዳችንን ደግሞ ከእግዚአብሔር ውጭ ሲሆን ያ ነገር ወደ መንፈሳዊ ግልሙትና እንደሚያድግ እንመለከታለን ማለት ነው እና እነዚህ እንግዲህ ካህናት በእግዚአብሔር ቤት ጸያፍ ነገርን ሲሰሩ፣ ኃጢአትን ሲሰሩ፣ ህዝቡን ወደ መልካም ነገር ከመምራት ይቅር ወደ እግዚአብሔር ከመመለስ ይልቅ እነሱ ራሳቸው ነፍሰ ገዳዮች ሆነው ሲገኙ፣ ሴሰኞች ሆነው ሲገኙ፣ ደግሞ ጥሪ የሌላቸው ካህናት ሲሆኑ፣ የእግዚአብሔርን ነገር የሚጋርዱ ሆነው ሲገኙ እንመለከታለን ማለት ነው። እንግዲህ ሰው ጥሪ ከሌለው እግዚአብሔር ሳይጠራው ከመጣ ወይም ደግሞ እግዚአብሔር ሳይለው በራሱ ሀሳብና በራሱ ፈቃድ ወደ አገልግሎት መጥቶ ሲገኝ እንግዲህ የእግዚአብሔርን ሀሳብና ፈቃድ ከማሳየት የእግዚአብሔርን ፈቃድና ሀሳብ በህይወቱ ከመግለጥ ይልቅ እንዳሻው ሊመላለስ እንደሚችል በዚህ ክፍል ላይ እንመለከታለን። እንዳሻው መመላለስ ብቻ ሳይሆን ደግሞ ለህዝብም ሳይቀር ጠንቅ እንደሚሆን፣ ለቤተ ክርስቲያንም ሳይቀር ጠንቅ እንደሚሆን እንመለከታለን ማለት ነው። ህዝብን ተላላ ሊያደርግ እንደሚችል፣ ህዝብ መረን ሊወጣ እንደሚችል እንመለከታለን ማለት ነው እና እነዚህ ካህናት ጥሪ የሌላቸው ካህናት ናቸው። ሁለተኛ ደግሞ እነሱ ራሱ በኃጢአት ተጠላልፈው የወደቁ ነፍሰ ገዳዮች የሆኑ ናቸው። በነገስታት መካከል ደግሞ ትልቅ ኃጢአት አለ። ነገስታትም ሰካራሞች ነበሩ፣ ቁጦዎች ነበሩ፣ ሰይፍን የሚያነሱ ነበሩ እና ብዙዎችን የሚገድሉ ነፍሰ ገዳዮች ነበሩ። ሌሎች የማይራሩ እንደነበሩ እንመለከታለን ማለት ነው። በህዝቡ መካከል እንግዲህ እንደዚሁ መረን የወጣ ነበር። ሌሎች አማልክትን የሚያመልክ ህዝብ ነበር። እግዚአብሔርን የረሳ ህዝብ ነበር። እንግዲህ በሙሴ የተሰጣቸውን ኪዳኑን ረስተዋል። እግዚአብሔር ያዘዛቸውን ትእዛዝ ትተው በራሳቸው ፈቃድና በራሳቸው መንገድ ሲሄዱ እንመለከታለን ማለት ነው። እንግዲህ እስራኤል የእግዚአብሔር እንደሆነች ኪዳን እንዳላት እንመለከታለን ማለት ነው። እነዚህ ሰዎች ደግሞ ከእግዚአብሔር ኪዳን ወጥተው በራሳቸው ፈቃድና በራሳቸው መንገድ ሲሄዱ የመጣባቸውን ቅጣት እንመለከታለን ማለት ነው። እንግዲህ በዚህ ክፍል ላይ እንግዲህ እግዚአብሔር የሚቀጣ አምላክ ነው። እግዚአብሔር መቅጣቱ ብቻ ሳይሆን ደግሞ ባለብዙ ምሕረት፣ ባለብዙ ፍቅር አምላክ እንደሆነ እንመለከታለን። ቀጥቶ ብቻ አልተዋትም እስራኤልን፣ ደግሞ ሲያድሳቸው አባብሎ እስራኤልን ሲያድሳት እንመለከታለን ማለት ነው። እንዲሁ ደግሞ በአዲስ ኪዳንም ቤተ ክርስቲያን የክርስቶስ ናት። ቤተ ክርስቲያን የሆነ ግለሰብ አይደለችም፣ የክርስቶስ ናት። የክርስቶስ የሆነችው ቤተ ክርስቲያን ደግሞ ከእግዚአብሔር ወይም ከክርስቶስ ፍቃድ ውጭ በራሷ መመላለስ ስትጀምር፣ የእግዚአብሔርን ፍቃድ መተው ስትጀምር እንግዲህ የሚመጣባት ነገር እንዳለ እንመለከታለን ማለት ነው። እንግዲህ ሰው ከእግዚአብሔር ፍቃድ ከእግዚአብሔር ሀሳብ ወጥቶ ሲሄድ በመካከል የገባ ነገር እንዳለ፣ ይህም የገባው ነገር ደግሞ ወደ መንፈሳዊ ግልሙትና እንደሚሄድ
እንመለከታለን ማለት ነው። በህይወቱ ጣዖት የሆነበት ነገር ከእግዚአብሔር ሐሳብና ከእግዚአብሔር ፍቃድ የለየው ነገር ያ ጣዖት የሆነው ጉዳይ መንፈሳዊ ግልሙትና እንደሆነ እንመለከታለን ማለት ነው። እንግዲህ ጎሜር ከሆሴ ተለይታ ሆሴ ቢያገባትም ግን ከኪዳን ወጣ ከጋብቻ ውጭ ወጣ ውሽሞችን ወደ ውሽሞች እንደሄደች ወደ እነዛ እንደሄደች እንዲሁ ደግሞ እስራኤል ከእግዚአብሔር ኪዳን ወጥታ ባለመታመን ምክንያት ሌሎች አማልክቶችን ስታመልክ እንመለከታለን ማለት ነው። እግዚአብሔርም ደግሞ ባለብዙ ምሕረት ባለብዙ ርኅራኄ ስለሆነ እስራኤልን ቀጥቶ እንደገና ሲያድሳት እንመለከታለን ማለት ነው። ዛሬም እንግዲህ በዘመናችን ተሐድሶ ያስፈልገናል። በተለያየ ነገር በተያዝንበት ከእግዚአብሔር ይልቅ በሕይወታችን ብዙ ነገሮች ጣዖት በሆኑብን ነገሮች ከእግዚአብሔር ሐሳብ ከእግዚአብሔር ፍቃድ በኮበለልንበት በወጣንበት እግዚአብሔርን ሳንሰማ በራሳችን ሐሳብና ፍቃድ በተመላለስንባቸው በእያንዳንዱ ጉዳይ ተሐድሶ ያስፈልገናል። እግዚአብሔር እንግዲህ ሊያድሰን ያስፈልጋል። የቤተ ክርስቲያን አገልጋዮችን ሊያድስ ያስፈልጋል። የምድራችን መሪዎችን እግዚአብሔር ሊያድስ ያስፈልጋል። ምክንያቱም በቤተ ክርስቲያንም አገልጋዮች መካከል ኃጢአት አለ፣ በመንግስታትም መካከል ኃጢአት አለ እና ይህ ነገር ደግሞ ሊታደስ ያስፈልጋል። ህዝቡም ሊታደስ ያስፈልጋል እና የሆሴዕን መልእክት ስንመለከት እንግዲህ እግዚአብሔር እንዲያድሰን እግዚአብሔር ወደ ቀድሞ እንዲመልሰን ይህ ወደ ልጅነታችን እግዚአብሔርን ወደምንፈልግበት የእግዚአብሔርን ድምፅ ወደምንሰማበት ወደዛ እንድንመለስ እንግዲህ ያደርገናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ይህንን ክፍል ስንመለከት እግዚአብሔር ትልቅ ፍቅር ያለው አምላክ እንደሆነ ህዝቡ ደግሞ ሲኮበልል እግዚአብሔር እንደማይወድ ህዝቡ ሳይታመን ሲቀር ሌሎች አማልክቶችን ማምለክ ሲጀምር እግዚአብሔር እንደሚያዝን እንመለከታለን ማለት ነው። እግዚአብሔር ደግሞ እንደሚቀጣ ህዝቡን ቀጥቶ እንደሚመልስ ባለብዙ ፍቅርና ባለብዙ ምሕረት አምላክ እንደሆነ እግዚአብሔር ደግሞ ለተመለሰ ዳግም ደግሞ ምሕረትን ለጠየቀ እግዚአብሔር ይቅር የሚል አምላክ እንደሆነ እና የሚያድስ አምላክ እንደሆነ እንመለከታለን ማለት ነው። እንግዲህ ዛሬም እግዚአብሔር ምድራችንን እንዲያድሳት ህይወታችንን እንዲያድስ ቤተክርስቲያን ከተያዘችበት ከተለያየ ነገር ልትታደስ ያስፈልጋል ማለት ነው። የእግዚአብሔር ጸጋ ከሁላችን ጋር ይሁን። እንግዲህ ሰላማችሁ ይብዛ።